ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬ በኢትዮጵያ የመንፈሳዊ ታሪክ ውስጥ የተለየ ቦታ ያላቸው የትንቢት ተናጋሪውን ሼህ ሁሴን ጅብሪ ስለ አሁኑ የፖለቲካ ሁኔታ ለውጥ ስለ ፋኖ አንድነትና ስለ ብልጽግና የተናገሩትን ትንቢታዊ ግጥም ወደናን ለማድረስ እንወዳለን። እባክዎትን ቪዲዮውን እስከ መጨረሻው ይመልከቱ። አዲስ የሆነ እውነታውንም ታገኛላችሁ። ሼህ ሁሴን በ7 ዓመታቸው ጀምሮ ትንቢት መናገር ጀመሩ ተብሏል። ሼህ ሁሴን ጅብሪል በአማርኛ ቋንቋ የተጻፉ ትንቢታዊ ግጥሞችን ተዘግተዋል። እነዚህ ግጥሞች በኢትዮጵያ ታሪክ ላይ የተፈጠሩ አስፈላጊ ክስተቶችንና መንግስታትን በትንቢት እንደተገለጹ ይታወቃሉ። ለምሳሌ አቶ ቦጋለ ተፈሪ በመጽሐፉ የሼህ ሁሴን ጅብሪል ትንቢቶች በአማርኛ ቋንቋ የተጻፉ 234 ገጾች ያሉት መጽሐፍ እንደሆነ ይገልጻል። ሼህ ሁሴን ጅብሪል በኢትዮጵያ ታሪክ ውስጥ የተለየ ቦታ ያላቸው መንፈሳዊ መሪ ናቸው። በአማርኛ ቋንቋ የተጻፉ ትንቢታዊ ግጥሞቻቸው በኢትዮጵያ ታሪክ ላይ የተፈጠሩ አስፈላጊ ክስተቶችንና መንግስታትን በትንቢት እንደተገለጹ ይታወቃሉ። ሼህ ሁሴን ጅብሪል በ1811 ዓመተ ምህረት በወሎ ክፍለ ሀገር በወረሂመኑ አውራጃ በባዙራ ምክትል በባሆሽ ቀበሌ ውስጥ በእምበለሴዳ የተባለ ቦታ ተወለዱ። አባታቸው ሼህ ጅብሪል በአካባቢው የታወቁ መምህር ነበሩ። ቀጥሎም ሼህ ሁሴን ጅብሪል ከ100 ዓመት በፊት ስለ አሁኑ የፖለቲካ ሁኔታ ለውጥ ስለ ፋኖ አንድነትና ስለ ብልጽግና የተናገሩትንና የተተነበዩትን የሼህ ሁሴን ጅብሪ ቃላት በቅን ልብ እንድትመለከቱት ስንል በትህትና እንጠይቃለን። በፖለቲካ በህዝባዊ እንቅስቃሴና በመንፈሳዊ አይነት ትንቢቶች መካከል ምልክታዊ ተመሳሳይነት ማየት ይኖርብናል። ከምንም በፊት በትንቢት የተቀመጡ ቃላት ዛሬ በፊታችን እየተፈጸመ እንዳለን እንወቅ። ግጥሙም እንዲህ ሲል ይጀምራል። ስማችን ፋኖ ስድባችን ጥናዣም የብልጥግናን ወታደር ነዳነው እንደላም ምላሳቸው ሸጋ ልብሳቸው ሽክፍ ባለስልጣኑን ሁሉ ነዱት እንደጎርፍ ያምናን ቀን አማሁት ላፌ ለከት የለው የዘንዱ መጣ ፍርሃት የሌለው ቀን ይወጣ ብዬ ብጠብቅ ባስጠብቅ ቀን ሊወጣ ነው ከጨለማ ከጥቅጥቅ ያማራ ሸማቂ ተያዘ ጠመንጃ የኋላየ ጠጉራቸው ጎፈሬ ጫማቸው ነጠላ ያችን ቀን ያሳየን የተራበው ሁሉ ሲበላ በልተው አይጠጡ ጅስማቸው ቀጭን ነው ምሬው ያልወፈረው አሳሩ በስቶ ነው ባለስልጣኑ ሁሉ የተያዘ እንደሆን እንግዲህ ሚሊሻ ምን ይበጀው ይሆን በረራ ይወሰናል የሸዋ አማራ እንዲሆን አማራ ፋኖ ተነስቶ አዲስ አበባ ይሆን ያን ጊዜ ይበዛል ስጋና ዱለት ደላንታ ያዋጋል ቦረና መሬት አላሻም ይዋጋል ኤርትራ ለሚሉት አስመራና ትግሬ ትትል ዋይ አንበሳ ከተፍ ይላል መምጫው ታይታይ ሸዋ የዛን ጊዜ ይላል ሸገዳይ ጀርባውን መጅመታው ወደ ፋኖቴ አይ ይላል ሼህ ሁሴን ጅብሪል ከ100 ዓመት በፊት ስለ አሁኑ የፖለቲካ ሁኔታ ለውጥ ስለ ፋኖ አንድነትና ስለ ብልጽግና የተናገሩትንና የተተነበዩትን የሼህ ሁሴን ጅብሪ ቃላት በቅን ልብ እንድትመለከቱት ስንል በትህትና እንጠይቃለን። በፖለቲካ በህዝባዊ እንቅስቃሴና በመንፈሳዊ አይነት ትንቢቶች መካከል ምልክታዊ ተመሳሳይነት ማየት ይኖርብናል። ከምንም በፊት በትንቢት የተቀመጡ ቃላት ዛሬ በፊታችን እየተፈጸመ እንዳለን እንወቅ። ቪዲዮው ከተመቻችሁ አስተያየት ያስቀምጡ፣ እንዲሁም ሌሎች እንዲሰሙት ያጋሩ። አብራችሁን ስለነበሩ እናመሰግናለን።